የሰው ልጅ ሁሌ እሱ የሚችለውን ሰው ይችላል ብሎ ያስባል ታውቃለህ እና እሱ የማይችለውን አንተ የማትችል አድርጎ ነው የሚያስበው ስለዚህ የሆነ ሰው አትችልም ካለ maybe እሱ አልቻለም ማለት ነው እንጂ አንተ አትችልም ማለት አይደለም ውስጡ ያለው ነው እየነገረ ያለው የሆነ ሰው አትረባም ካለ ምንም ማድረግ አይቻልም እንግዲህ ወይ እሱ አይረባ ይሆናል እኔ እኮ እንደፈለኩ አረግሻለሁ ይልሻልና አንተ የሆነ ሰው እንግዲህ እንደፈለገ አድርጎት ይሆናል ሰው እንደፈለጉ ማድረግ እንደሚቻል እንዴት ታወቀ ያልኖርነው እንኳን አናውቀውም ወንድሜ ሰዓት ኖረው እንዴት ታውቀዋለህ መሬት በሰንበሌጥ መቆፈር ይቻላል እሳትን በቤንዚን ማጥፋት ይቻላል አንድ አመት ያለ ምግብና መጠጥ መኖር ይቻላል ውሃ ላይ መራመድ ሰማይ ላይ መንጠልጠል ፍምሳት መጨበጥ ዛፍን በጣት መቁረጥ ይቻላል አይቻልም አላችሁ እንዴ እንደማይቻል በምን እርግጠኛ ሆናችሁ በማያውቁት ነገር እርግጠኝነት የድንቁርና ምንጭ ነው ይሉ ነበር ፕሮፌሰር መስፍን ወልደ ማርያም አንዳንድ ሰው ያንተህን ካቅሙ በላይ የሆነበትና ያልተሞከረ ከዚህ በፊት ያልታየ እሱ ቢሞክርም የማይችለው ከመሰለው አብዳል እንደ ጀላንፎ ድጋሚ ብትፈጠር አይሳካም ይላል ወንድሜ ህልም እንዲሳካ ሁለት ነገር ነው የሚያስፈልገው አንደኛው የማያቋርጥ ጥረት ሁለተኛው የእግዚአብሔርን ጊዜ መጠበቅ